ውጪ ከዚህ አፍንጫ ያለልሽ ሴት ውጪ ንፍጥጥ አንድ ቆንጆ ሴት አላየሁም እኔ ቲክቶክ ላይ አረ ኢንስታግራም ይሻለኛል ሞድ አለ ኢንስታግራም በጣም ቆንጆ ቆንጆ ሴቶች አሉ ኢንስታግራም ሰላም ሰላም ጤና ይስጥልኝ እንዴት ናችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦች ሰላም ናችሁ በእያላችሁበት ሰላማችሁ ይብዛ በዚህ ቪዲዮ ደግሞ እጅግ በጣም የሚያስቁ አጫጭር ቪዲዮዎችን ለእናንተ አሰማችኋለሁ አስደምጣችኋለሁ ዘና ፈታ ነው የሚያደርጓችሁ እመኑኝ ተወዷችኋላችሁ እስከ ቪዲዮ ፍጻሜው ድረስ አብራችሁ እየቆያችሁ ከአንደኛው ጀምሮ እስከ ቁጥሮች መጨረሻ ድረስ አብራችሁን ቆዩ ከዛ በፊት ግን ሰብስክራይብ ላይክ እንዲሁም ደግሞ ሼር በማድረግ ቤተሰብ መሆናችሁን እንዳትረሱ ወደ ቪዲዮ አርግዣለሁ አርግዣለሁ አሁን ፍቅር አርግዣለሁ አረዛ የሚቀረቀር ነገር ወስዶ ይቀርቀርብሽ ከማከኔ ገና ለገና ምጥ ላይ ነው ብለሽ ለአቡ ድንግልና ልሰጠው አስቤያለሁ ድንግልናሽ እስካሁን አለ አረ ያንዳንድ ሰው ደግሞ የቁጠባ ባህሉ አንቺንማ የሆነ ባንክ ሊሸልምሽ ይገባል እንዴ ድንግልና በዚህ ሰዓት አለ እንዴ በእውነት ድንግልና ለአቡ ልሰጠው ነው እስኪ ያበሻ ሴቶች ስንጠይቃችሁ ትላላችሁ ሲቀርባቸው ደግሞ ጊዜ ካለፈ በኋላ ደግሞ ለአቡ ድንግልና ልሰጠው አስቤያለሁ ድንግልናሽ እስካሁን አለ አረ ያንዳንድ ሰው ደግሞ የቁጠባ ባህሉ አንቺንማ የሆነ ባንክ ሊሸልምሽ ይገባል አሁን ባንተ በኩል ቆንጆ ነኝ ብለሃል አሁን ባንተ በኩል ቆንጆ ነኝ ብለሃል ትንኝ ወረሰው ጨጓራ መስላል ስንት ዓመትሽ ነው ስንት ዓመትሽ ነው 17 መጨረሻው ነው እንደውም ባለፈው ሳምንት ነበር ለቴና ሴቶች ብዙ ጊዜ እድሜያቸውን ይቀንሳሉ ወይም ደግሞ ስለ እድሜያቸው ሲጠየቁ ብዙ ጊዜ 17 18 እና ከአርቲስቶችም ጀምሮ በቃ በአጠቃላይ ሁሉም ሴቶች ከ17 እስከ 22 ድረስ ብቻ ነው ከ22 እና ከ21 በጨራሽ አይበልጥም የሴቶች እድሜ እንደዚህ የሚደረግበት ምክንያት ወይም ደግሞ የሚሉበት ምክንያት ምን ይሆን ሆዴ ወይ ፍሬንዴ ከትላንት ወዲያ ማታ ወሬን ሳልጨርስ ለምን ዘጋህብኝ ካርዱ አለቀ እኔ ደግሞ ልብስ የተጨነቀ ለምን ምን ሆንክ ብዬ ነው ያሰበው ይደውል ነበር እሱማ ነበር ሳንቲም የለውም እንዳትይ እንደሞላህ ወንድሜ ለጥያቄ ፈልግህ ነበር ምን ነበር ብዙ ጊዜ መጠጥ ትጠጣለህ ግጥም አድርገህ ስንት ትጠጣለህ 10 ብዙ ጊዜ ጠጥተህ ታሽከረክራለህ በፍጹም ለምን መኪና ስለሌለኝ ወተት በእንግሊዘኛ ምን ይባላል ወተት እንግሊዘኛ ምን ይባላል ጎረቤት ልጅ ወገብ ያዛለ ስማ መልክ ነው መልክ አንበሳ ኦርጎስ ኦርጎ ኦርጎስ ቀስባል ወተት መልክ ያልኩ ኦርጎ ምንድነው ምልልክ እኔ ትንሽ ቆይቼ ወተት ያልኩ መልክ ያልክ ኦርጎ ያልክ ምልልክ ያልክ አረራ ብል አጼ ምኒልክ ልትል ነው
በእውነት ይሄ ቪዲዮ በጣም አስቆኛል። ይሄ ነገር ሊያጋጥም ይችላል። ስልክ ላይ በጣም ሳስፔንስ ስንሆንና ስራ እየሰራን የሚበላ ወይም ደግሞ የሚጠጣ ነገር ከጎናችን ካደረግን ይሄ እንደሚፈጠር ሙሉ ፐርሰንት እርግጠኛ ነኝ። ሊፈጠር ይችላል። ይሄ ከዚህ ጋር ምንም እንኳን ቀድ ቢሆንም ግን ይሄ አንዳንድ ጊዜ የሚፈጠር ነገር ነው። በጣም የሚያስቅ ነው በእውነት። ከሀገር ቤት ስትመጣ ጭምት ነበረች፣ ውጭ ሄዳ ስትመጣ ጭምልቅልቅ አለች። ሂል ጫማ አድርጋ ስትል ገድ ወልገድ፣ ሰካራም መሰረች ላያት በመንገድ። ዘንዬ ቀሚሷን በሚኒ ዘንዬ ቁምጣን በፒኪኒ ዘንዬ ሹሩባን በቶክስ ዘንዬ ኮንጎዋን በታኮ ዘንዬ ቀይራ መጣለች ዘንዬ ካረባ ገርኮ ነቄናት ዘኒ ነቄናት ሳትማት እርድነ ገባት ጀንትልናት ዘኒ ጀንትልናት ሚኒስከር ፒኪኒ ማላጣላት። ከየት ነው የመጣኸው? ከቤት ከቤት ነው የመጣው። ማለት ሰፈር ሰፈራችን ያው ዞን ወረዳ 26 ዞን 12 ሚዳቆ 86 ባገኝ አራባለሁ። አቤት ሰፈር የኛ ሰፈር ነው የመጣው። የቱ ጋር ነው ሰፈር? ያመጣው በሰፈር አንተ በዝጋታ አጥፈ ድልድዩ አለ አይደል? ከድልድዩ ቀጥሎ ደግሞ ወፍጮ ቤቱ አለ አይደል? ካወኮ ሄዳ ምን ትላለህ? ሁሌ ታለቅሳለህ? ያው ሁሌ ባይሆንም በቀን ነው ሁልጊዜ አለቅሳለሁ። ሁሌ ባይሆንም በቀን አለቅሳለሁ። 24 ሰዓት ብቻ በአንድ ቀን አለቅሳለሁ። ወደዚህ ውድድር እንዴት ገባ? በበር ነው ገባውኛ። በበር። እሺ፣ ከዚህ ውድድር ምን ትጠብቃለህ? ያው ታክሲ ነው የምጠብቀው። ስወጣ ታክሲ ጠብቄ ነው የምሄደው። ሰፈር ሩቅ ነው። ወደፊት ምን መሆን ትፈልጋለህ? ወደኋላ ምንድነው ማስተላለፍ የምትፈልገው? ያው እኔ ማስተላለፍ የምፈልገው ኤሌክትሪክ ነው። ሰምተሃል? የኔ ፍቅር በቃ ለነሳና ጓደኞቼን ላግኛቸው ጊዜ ነው ግን የምመጣው። ትናንትና ሰክሬ ያስቀየምሻል። እኔ እናት እኔ ካሁን በኋላ እንኳን ልጠጣ የሚጠጣ ጓደኛ አይኖረኝ። አይዞሽ፣ ይቅርታ በጣም ይሄን የጉሽ ጠላ ስለጋ ሰማይና ምድሩ ሲዞር ቢነጋ ሃኒ አም ግራ ቀኝ መንገድ ረቀቅ አለ ቴዲ አፍሮ። በህልሜ ነው ወይንስ ይህን የሽንት ቤት በር ስከፍተው ራሱ መብራቱ የበራው? ሃኒ አቤት። አረ ሌለ ማጂሻን ሆኜልሻለሁ። አሬ ሽንቴ ልሸና እኮ በሩ ስከፍተው ራሱ መብራቱ በራ። በስ ፍሪጅ ውስጥ እኮ ነው እየሸና ያለው። አይ መከራዬ። ወይ ለዛ ነው የቀዘቀዘኝ። ልጃንጅንሻ ይቻላል። በገጠር ማሳ ውስጥ ልጃንጅንሽ ወይስ በከተማ ፒያሳ ማለት ልጃንጅንሽ? ሁለቱም ሆኖ ሲራያ አንሲን ገርገር በይ ኮባ ከሚንታ ባለንታንቲያ አንገዲ ረቦንቶ ለሞረት እንደቢዩ Pakito koto Ansamu kokisata Ampadu yero mara Tifa managodi Badinko amara Nifa ma Mwah ለምን የተንበረከከው? አግቢኝ። ይሄው በዚህ እጄ ሙሽጥና ሚዶ በዚህ እጄ ነው ጥፍር ቀለም ገዝቼልሽ መጥቻለሁ። እኔ አንተን ላገባ? አዎ ቦክዬ፣ መቼም አላገባህም። እሺ ምን ይመስላል ቡትቷ? እንግሊዘኛሽ ግን እንዴት ነው? አክቹአሊ ፉል የሆነ እንግሊዘኛ ለማውራት ሞክሬ አላውቅም። ሜቢ ግን በወራ እንግሊዞች ራሱ የማይሰሙትን እንግሊዘኛ እንደማወራ አይ ቲንክ